ለመንፈስ ቅዱስ ይሁን። እግዚአብሔር የወደደኝ ሴት ነኝ። እግዚአብሔር የመረጠኝ ሴት ነኝ። አላወቅኩም ነበር። እግዚአብሔር በጣም በልጅነቴ በአማኑኤል ባፕቲስት ቤተክርስቲያን ውስጥ ጠራኝ፣ ወደ ቤቱ አስገባኝ። ጆሮዬን ከፈተ። መንፈስ ቅዱስን ሰማው ነበር፣ አይኖቼ ያዩ ነበር። ነገር ግን እግዚአብሔርን የማልፈራ ደፋር ሴት ነበርኩኝ። እንደፈለኩ ገባ ነበር፣ እንደፈለኩ ኳየር ዘማሪ ነበርኩ፣ እንደፈለኩ አገልጋይ ነበርኩኝ። እግዚአብሔርን አላውቀውም ነበር። እግዚአብሔር ምህረት አረገልኝ። ስለዚህ ምህረቱን ልናገር መጣ። እግዚአብሔር ይቅር አለኝ። የተወደድኩኝ ሴት፣ የተመረጥኩኝ ሴት፣ የተለየው ሴት፣ የተቀባው ሴት፣ ለዘመኑ መጨረሻ እግዚአብሔር ጠላትን ሊያስደነግጥብኝ ያወጣኝ ታላቅ የእግዚአብሔር ሴት ነኝ። ክብር ለስሙ ይሁን። ክብር ለገናና ወገኖቼ፣ የልጅነት ታሪኬ ጋር ወስዳችኋለሁ። በትንሽነቴ ቦርዲንግ ስኩል ውስጥ እማር ነበረ። ልዕልት ዘነበ ወርቅ ወይም ደግሞ ፒዜድ የሚባል ትምህርት ቤት። ልዕልት ዘነበ ወርቅ ውስጥ አንድ ችግር አለ። ሰይጣን አለ ይባላል። አይተነው አናውቅም። ነገር ግን ለሊት መጥቶ ያፍነናል። እኔ ከሚያፍናቸው ትንንሽ ልጆች አንዷ ነኝ። ልዕልት ዘነበ ወርቅ የተማርኩት ከኪንደር ጋርደን ጀምሮ ነው። እኔና ትልቅ እህቴ እንማር ነበረ። ምናልባት እድሜ በስንት እንደሆነ አላውቅም። ነገር ግን አንድ ከኪንደር ጋርደን ጀምሮ 1 2 3 4 እያልኩ የተማርኩት ይዛ ነው። በጣም ለሊት መጥቶ የሚያፍነኝ መንፈስ ስላለ በላይ ላይ ተኛብኛል። ለመጮህ በመፈልግበት ጊዜ መጮህ አልችልም። ስለዚህ እህቴን ትልቋን ሄድና ቀሰቅሳትና እባክሽ አስተኛኝ አጠገቤ ስላት ይቴ ወደዛ ብላ ታባረኛለች። አንዲት ሴት ግን ነይ እኔ ጋር ተኝ ትለኛለች። እሷ ጋር ሄጄ እተኛለሁ። ነገር ግን ትስመኛለች፣ ትተሻሸኛለች፣ ልክ እንደ ወንድም ታደርጋለች። ግን እኔ ልጅ ነኝ፣ ምንም ትዝ አይለኝም። ነገር ግን የምታደርገውን ነገር በህሊናዬ ውስጥ ተቀምጦ ነበር። ያ ልዕልት ዘነበ ወርቅ እያለሁ የነበረኝ ልምምድ ነው። ከዛ በኋላ እናቴ ውጭ ሀገር ነበረች። አባቴ ነበረ ቦርዲንግ ስኩል የከተተኝ። አላስተምርም ብሎ አልከፍልም ስላለ ፕራይቬት ስኩል ስለሆነ ወጣሁኝ። እዛ ጊዜ መሄጃ አልነበረኝም። መንከራተት ሆነ። አያቴ ነበረች። አያቴ ደሃ ናት። አያቴ ጋር እሄዳለሁ፣ ትንሽ ጊዜ እኖራለሁ። የምበላው መጠጣው የለም። ነገር ግን ሄዶ ለመተኛት ማለት ነው። በዚህ መሀል ላይ ያለሁኝ አክስቴ ከአያቴ ጋር አለች። ከአክስቴ ጋር ተጣላሁ። አንድ ቀን አባረረችኝ። በትፍልጥ ስታነሳብኝ ተነስቼ ከተክለ ሃይማኖት የሮጥኩኝ ፒያሳ በቃ ስሮጥ ሄድኩኝ። ከዛ በኋላ ማደሪያዬ ከተለያዩ ሰዎች ጋር ሆነ። ትልልቅ የሆኑ ወንዶች እንዲያስተኙኝ ስለምፈልግ እነሱ አልጋ ላይ ተኛለሁ፣ እነሱ በእኔ ይጫወቱብኛል። እኔ ሴተኛ አደር አይደለሁም፣ ገንዘብ አይከፍልኝም። ነገር ግን የምተኛበት አልጋ ስለሚያስተኙኝ ወገኖች ሁሉንም ነገር በእኔ ላይ ያደርጉ ነበረ። ዛሬ ይሄ የሚሰሙት ታሪክና ምሳሌ ይሄ ዓለምን የሚያስደንቀው እነ ኦራል ሴክስ እነ አናል ሴክስ እነ ምናምን የሚባሉትን በልጅነቴ ታላላቆች፣ ሽማግሌዎች፣ ወጣቶች፣ ጎረምሶች በእኔ ላይ አድርገውታል። አዲስ ነገር አይደለም። በእርግጥ ብዙ መሸፋፈን ስላለ በኮሚኒቲያችን ውስጥ ቅድም ልጆቹ እንደሚናገሩት የተደረጋችሁትን ተደርጋችሁ ዝም ትላላችሁ። እኔ መተኛቴ ነው የማየው። እኔ የምፈልገው ደክሞኝ ነው የምውለው። ቤተሰብ የለኝም። እዛ ብሬ ሲጨርስ መኝታ ማግኘቴን ነው። ሳምታይምስ እርቦኛል፣ ሰውነቴ እንጀራ ይፈልጋል። ነገር ግን ወንድ ላይ ይጨፍራል፣ በዛው እንቅልፍ ይዞኝ ይሄዳል። እንዲህ አይነት ኑሮ እያሳለፍኩ እያለ በዚህ መካከል ላይ አንድ ጊዜ ወደ ቆርቆሮ ተራ አካባቢ ልጆች ተሰብስበው አየሁ። ምንድን ነው ስላቸው መንግስት እንዲወስደን መንግስትን እንጠይቀው አሉ። ከዚህ በፊት መለስ ላርጋችሁና አያቴ ጋር በነበርኩበት ጊዜ ከአክስቴ ተባረሬ ከአክስቴ ጋር ሸሽቼ ከመውጣቴ በፊት እዛ እያለሁ አንድ ትንሽ ጓደኛ ነበረች። ስም አልጠራም፣ ምክንያቱም ሰዎች እንዲድኑ ስለምፈልግ። ነገር ግን ልጅቷንም አባቷንም አውቃለሁ ከነስማቸው። ያችን ልጅ አባቷ ፍራንክ ይሰጥና ይልካትና ጭኑ ላይ ያስቀምጠኝና መለስ ያደርገኛል፣ ወይም ደግሞ በዚህ ሀገር ቋንቋ
በብልቱ ይጫወትብኛል። ትንሽ ልጅ ነኝ፣ ብዙ አላውቅም። ነገር ግን አስታውሰዋለሁ፣ አንጎሌ ከኋላ አስቀምጦታል። ስለዚህ ቅድም እነዚህ ልጆች የነገሯችሁ አይነት ነው። በልጅነታቸው ካለ ፍቃዳቸው ካለ ፍላጎታቸው ሰዎች ያደረጉባቸው ማለት ነው። ስለዚህ ይሄ አለፈ፣ ያኛው አለፈ። ድንቁማን ድርጅት በር ላይ ቆመን ልጆቹን አየሁኝ። ምንድነው ስላቸው እንደዚህ ነው አሉ። ቆሜ ልመዘገብ ሞከርኩ፣ ቦታ የለንም ሂዱ ሲሉ ከልጆቹ ጋር ያጨበጨብን መንገድ ላይ ደሃ 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 ምን ታየበት እንዳይማር የሆነበት እያልን እየዘፈንን ፖስት ኦፊስ ከአሮጌው ፖስታ ቤት ወደ ቤተ መንግስት እየዘፈንን ስንሄድ በመንግስቱ ጊዜ ነው። አንድ ኮሎኔል መኪናቸውን አቆሙ። ምናልባት ሲሉ ይመስለኛል ስማቸው። ምንድናችሁ አሉ። እኛ ደሃዎች ነን፣ የሚያሳድገን እንፈልጋለን፣ ሰው አንተን ነው የሚያሳድገን ስንላቸው ነገ ጠዋት ወደ 6ኛ ፖሊስ ጣቢያ ነው አሉን። ነገ ጠዋት 6ኛ ፖሊስ ጣቢያ ሄድን። ከዛ በኋላ 6ኛ ፖሊስ ጣቢያ በማካለው ወሰዱን። መንግስት ጋር ገባሁኝ። መንግስት ያሳድገኝ ጀመረ። የዛን ጊዜ ማደሪያ አገኘው፣ መኖሪያ አገኘው፣ የምበላው አገኘው። እግዚአብሔር ስም ብሩክ ይሁን። እግዚአብሔር መልካም ነው። ያ ጊዜ አለፈ። በዛ ጊዜ ውስጥ ያለውኝ ከዛ አድጋችኋል ተብለን እሱ ወጣ። አባቴ ገንዘብ እንዲቆርጥልኝ መንግስት ከሶት በመንግስት ክስ እንደው በጋዜጣ ላይ ታሪክ ተጽፏል። አባት በሽብር ልጅ በምጽዋት ብለው አዲስ ዘመን ጋዜጣ ላይ ወጥቷል። ከዛ በኋላ የአባቴን ስም አልጠቀሱም። እኔ ወጣው ከስጋ ሜዳ ያለው ነው የተጻፈው። አባቴን ተከራክረውት ገንዘብ እንዲከፍለኝ አድርገው ወጣሁኝ። ከወጣሁኝ በኋላ ወገኖቼ ጌታ ኢየሱስ ክርስቶስ መንገዴ ላይ መጣ። በአማኑኤል ባፕቲስት በኩል በማልፍበት ጊዜ ሰው አልጋበዘኝም። ሰዎች አይቼ ሲገቡ ሄጄ ገባሁ። ገብቼ ቁጭ አልኩኝ። መዝሙር ይዘምሩ ነበረ። ልጆቹን ስላሴ ማውቃቸው ልጆች ናቸው። ደስ ብሎኝ እነሱን መዝሙር ስሰማ መሀከል ተቀመጥኩኝ። ሳላውቅ ይዟሊ ስላሴ ከሄድኩ ጫፍ ነው የምቀመጠው። ልክ መዝሙር ሲያልቅ ይወጣለሁ። መሀል ተቀምጬ አግዳሚ ወንበር ስለነበር ሲያልቃፈርኩ ጥዬ ለመውጣት ወዲያው አንድ ሰባኪ ተነሳና ይሰብክ ጀመረ። በሚሰብክበት ጊዜ እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው የሚል ነገር ሲናገር ከጀርባው ሰማይ ተከፍቶ ራእይ አየሁኝ። ትልቅ ባህር ሲናወጥ አየሁኝ። አልገባኝም። ሆነም ቀረ። እግዚአብሔር ወዲያውኑ ጆሮዬን ከፍቶ ምንም ጊዜ አልወሰደበትም። አንዲት እህትን አሳየኝና ሰናይት አጎናፍር ትባላለች፣ አሁን ወደ ጌታ ሄዳለች፣ አናግሪያት አለኝ። ሄጄ ነገርኳት። እሷ ወዲያውኑ ጸለየችልኝ፣ ጌታን መሰከረችልኝ፣ መንፈስ ቅዱስን አስረዳችን፣ ተሞላሁኝ። በቃ በጌታ ሆንኩኝ። 1 ዓመት በቤተ ክርስቲያን ውስጥ በጥሩ ሁኔታ ተመላለስኩኝ። ልክ በአመቱ አካባቢ ላይ ከጌታ ከዓለም ወጥቼ ጌታን ተቀበልኩት እንጂ በእኔ ውስጥ ያለው ዝሙት፣ በእኔ ውስጥ ያለው ርኩሰት የተነካካሁት ያ ሁሉ ነገር ያረፈብኝ አልተጸዳም፣ አልታጠበም ነበር። ስለዚህ እግዚአብሔር ቤት ውስጥ ዝም ብዬ ነው ተደባልቄ የገባሁት። እነዚህ ጸባዮች ከኔ ውስጥ ይወጡ ጀመረ፣ እነ ዝሙት። ስለዚህ ስፈልግ ቆም ብዬ ከቸርች ወጥቼ ሲጋራዬን ለማጨስ በፈልግም ለመጠጣት በፈልግም ጫት ለመቃም በፈልግም ከወንድ ጋር ለመውጣት እወጣ ነበር። እንደዚህ እያልኩኝ ሲሄድና ስመለስ እግዚአብሔር ሁል ጊዜ ከኔ ጋር ነበር። ስለዚህ አይገባኝም ልዩነቱ። ሀያ ሰርቼ መጣሁ፣ ቤቱን ቁጭ አልኩኝ። ያው ነው ለኔ። እንደዚህ የተለማመድኩት እግዚአብሔር ረዳኝና ከኢትዮጵያ ወጣሁ። ከኢትዮጵያ ስወጣ ጣሊያን ሀገር ሄድኩኝ። ጣሊያን ሀገር ደርሼ ከጥቂት ሰዎች ጋር ጣሊያን ሀገር ሮም ውስጥ ቤተክርስቲያን ጀመርን። የዛሬ 30 ምናምን ዓመት ነው ብላችሁ ክርስቲያኖች ቤተክርስቲያን እንደጀመርን ትንሽ ሰው ሲጨምር እኔ ጥዬ ወጣሁኝ፣ ወደ ዓለም የቀጠልኩኝ። ከዛ በኋላ ወደ ካናዳ ሄድኩኝ። ካናዳ ሄጄ ትንሽ ክርስቲያኖች አገኘው። ከነሱ ጋር እንደገና ቤተክርስቲያን አቋቋምን። ከዛ በኋላ ጥዬ ዓለም ጋር ሄድኩኝ። በዚህ ሁሉ ውስጥ በውስጤ ማንነቴን አላውቀውም ነበር። አንድ ነገር ግን የማውቀው አንድ ነገር የረሳው ሳልነግራችሁ ኢትዮጵያ ውስጥ ሆኜ ከመውጣቴ በፊት አያቴ ቤት ሆኜ አንድ ቀን ተኝቼ አልጋ ላይ ስለ ማስተርቤሽን ሰምቼ አላውቅም። ምንም አይነት ቪዲዮ ቲቪ ማነው እሱም አይቼ አላውቅም። የተኛሁበት በራሴ ማስተርቤሽን ሳደርግ አገኘሁት። ራሴ
ያንን ተለማምጄ እንግዲህ ይውላችሁ ምን ኢትዮጵያ ውስጥ ተለማመድኩኝ። ማስተርቤሽን ኢትዮጵያ ውስጥ ነው፣ ፈረንጅ ሀገር አይደለም። ሴት የሳመችን ኢትዮጵያ ውስጥ ነው፣ ፈረንጅ ሀገር አይደለም። ሴክሱ ይሄ በሙሉ ይሄ ኦራሉ ምናምን ዝባዝንኬው በሙሉ የተነካካሁት በሙሉ ኢትዮጵያ ውስጥ ነው፣ ፈረንጅ ሀገር አይደለም። ይሄንን ሰውነት ነው ነገር ግን ይዤው የወጣሁት ያልተፈወሰ ያልተቀደሰ ያልወጣ ሰውነት። ስለዚህ ሄድኩኝ እዛ። እግዚአብሔር ወደዋለሁ፣ እግዚአብሔር ይወደኛል። መለስ ስል ህልውናው ከኔ ጋር ነው፣ ወጣ ስል ያው ጸጥ ይላል። ነገር ግን እንዴት አድርጌ ለማቆመው አላውቅም። ዝሙቱ በውስጥ የሚመጣ ነው ወገኖቼ። ዝሙት ይፈልቃል፣ ከውስጥ ይፈልቃል። የሚፈልቅ ዝሙት አለ። ዝሙት ውስጣችሁ የሚፈልቅባችሁ ሰዎች ከውስጥ የሚመጣ ነገር አለ፣ መንፈስ ነው። ስለዚህ ልቆጣጠረው የማንችለው ነገር ነው። አይምሮዬን ኮንትሮል ያደረገ ልቦናዬን የገዛ ነገር ነው። ስለዚህ ሳላውቀው ያገነፈለ ወደዛና ወደዚህ የሚወስድ ነገር ነው። በዚህ ሁኔታ ውስጥ ሳለው እንዲህ ብዬ አሰብኩኝ፣ እግዚአብሔር ፊት ማስተርቤሽን እያደረኩኝ ኃጢአት ከምሰራ ከዚህ ከወንድ ጋር ወጣ ይሻላል ብዬ ቤተክርስቲያኑ ጥዬ ወጣሁና ከወንዶች ጋር መውጣት ቀጠልኩኝ። ነገር ግን ህሊናዬ እሺ አይለኝም፣ ከወንድም ጋር ልውጣ እሺ አይለኝም፣ ከምንም ጋር ልውጣ። ምክንያቱም ኢየሱስን ስለማውቀው፣ እውነትን ስለማውቅ፣ እውነት ሁልጊዜ ይጎትተኛል፣ እውነት ይስበኛል። ነገር ግን ከእውነት ጋር መሆን ብፈልግም እንኳን የታሰርኩበት ቀበቶ የታሰርኩበት ቀንበር ወደ ኃጢአት ይስበኛል። በዚህ ሁኔታ ውስጥ እያለሁኝ እየወጣሁና እየገባሁኝ እያለ ፋይናሊ አንድ ዲሲዥን ላይ መጣሁ። ቶሮንቶ እያለሁ እኔ እግዚአብሔርን እስከ መቼ ድረስ ነው እንዲና እንዲህ ያልኩ ማታለለው? ስለዚህ በቃ ባቆም ክርስትናውን ትቼ በሬን ዘግቼ ብቀመጥ ይሻላል አልኩና በሬን ዘጋውና ክርስትናው ጋር መሄዱን ትቼ ፖርኖግራፊ መመልከት ጀመርኩኝ። ስለዚህ ፖርኖግራፊ በመመለከትበት ጊዜ የኃጢአትን አይነት እንደፈለኩኝ ዝሙቱንና ቁሰቱን ዝሙቱን አክቹዋሊ በመመለከትበት ጊዜ የማየው ፖርኖግራፊ ፐርፐስሊ ሰይጣን በደንብ አስቦ ካልኩሌት አድርጎ ነው ፖርኖግራፊ ሲያወጣ። ስለዚህ ሴትና ወንድ የሚገናኙበትን ፖርኖግራፊ እጄ ተከራይቼ አምጥቼ እመለከታለሁ ብዬ ስከት በመካከሉ ላይ ፐርፐስሊ ሴትና ሴት ያለበት ያደርጉታል፣ አውቀው ነካ ያደርጋሉ። ስለዚህ ያ በልጅነት የዛ ጋር የነካችን የሴት መንፈስ በኔ ውስጥ ስላለ ይሄኛውን ደግሞ በመመለከትበት ጊዜ ልቤ ወደዛኛው ደግሞ ተጎትቶ መሄድ ጀመረ። ስለዚህ መንፈሴ እየተሳበ በሴቶቹን መመልከት ቀጠልኩኝ። ከዚህ የተነሳ ከሴቶች ጋር ኦፕን የሆነ የጌይ ሪሌሽንሽፕ ጀመርኩ። ስመለከት ጊዜ ልሞት ሆነ፣ ገባኝ ሲኦል እንደምገባ። ምክንያቱም የእግዚአብሔር ቃል ግልጽ በሆነ መንገድ ወንድና ወንድ ሴትና ሴት ብሎ ስላልፈቀደ ግብረ ሰዶማዊነት ወደ ሲኦል የሚከት መሆኑን በእግዚአብሔር ቃል ላይ ግልጽ ሆኖ ስለተጻፈ ከመሞቴ በህይወት መኖር ስለፈለጉኝ ለአምልጥ ብዬ ከቶሮንቶ ተነስቼ ወደ ዋሽንግተን ዲሲ ሄድኩኝ። ዋሽንግተን ዲሲ ሄጄ የዋሽንግተን ዲሲ ሄድኩበት ዋናው ምክንያት ምንድን ነው? ፓስተሮች አሉ፣ ታላላቅ ፓስተሮች። ስለዚህ እነሱ ይጸልዩልኛል፣ ነፃ ወጣለሁ ብዬ አስቤ ነው። ነገር ግን የሰዎቹ መሰብሰብ አይደለም ለውጥ የሚያመጣው፣ የእግዚአብሔር ቅባት ነው። እኔ የጠበቁት ፓስተር ገሌና ፓስተር ገሌ እጃቸውን ጭነው ከዛ በኋላ ከቀንበር እፈታለሁ፣ ነፃ ወጣለሁ፣ ከዛ በኋላ ተመልሼ ደህና ሰው ሆናለሁ ብዬ ነበር። አንድ ዓመት ሄጄ ዋሽንግተን ዲሲ ቤተክርስቲያን ውስጥ ወደ ግራና ወደ ቀኝ ሄድኩኝ፣ አልተፈታሁም። ከዛ አንድ ቀን እንደዚህ አልኩት፣ እግዚአብሔር ወይ አልኩት፣ ከዛሬ ጀምሮ እኔ ክርስቲያን አይደለሁም፣ ስምህንም አልጠራም። አንተ ክርስቲያን አድርገህ የፈጠርካቸው ጨዋ ሰዎች አሉ፣ እነሱ ክርስቲያን መሆን ይችላሉ። እኔ ግን እንደዛ አይደለሁም። በቃ አይገባኝም ያንተ መንግስት፣ ስለማንችል በደስ በንጹህ መኖር ብዬ ጥዬ ወጣሁ። ልክ የዛን ቀን እግዚአብሔር ቤት ጥዬ ስወጣ ከዛ ቀንና ከዛ ሰዓት ጀምሮ የእግዚአብሔር ጥበቃ ከላይ ላይ ተነሳ። ስለዚህ ኃይለኛ የሆነ የአንዛቲ የድንጋጤ መንፈስ የድንጋጤ ጭንቀት ገባብኝ መጀመሪያ። ስለዚህ መኪና በመነዳበት ጊዜ ሃይዌው
ድልድይ እነዚህ ፍሪዌይ የሚሄድበት ድልድይ የሆነ ይታየኝ ጀመረ። ኖርማል መንገድ የሚታየኝ መኪናዬ ሲገለበጥ በጣም ጭንቀት ውስጥ ገባ። አንድ አመት ሙሉ ካውንስለር አየው፣ ሳይካትሪስት አየው። በሳምንት ካውንስለር፣ በወር ሳይካትሪስት። ዞሮፍ የሚባል ክኒን ተሰጥቶኝ ራሴን መቆጣጠር የሚችለው ወይም ደግሞ ራሴ መንዳት የሚችለው መውጣትና መግባት የሚችለው መድኃኒት እየወሰድኩ ነበር። በዚህ መካከል ላይ ከእግዚአብሔር ርቄ በነበርኩበት ጊዜ ውስጤ ያለቅስ ነበር። እንዲህ እያልኩ አለቅስ ነበር። እግዚአብሔር የሚጠብቃችሁ ሰዎች በደንብ ስሙኝ። በጥበቃው ስር ያላችሁ ሰዎች ስሙኝ። አንድ የማይገባ ምስጢር ልንገራችሁ። እግዚአብሔርን ደህና ዋል ብዬ ካልተሰናበትኩበት ቀን ድረስ እየወደቅኩና እየተነሳሁ ጥበቃው ከኔ ጋር ነበር። ደህና ሰንብት እግዚአብሔር ወይ ከዚህ ወዲህ ካንተ ጋር አይደለም ብዬ ስወጣ ግን በፈቃዴ በጨለማ መንግስት ውስጥ ስለተመለስኩኝ ምን ሆንኩኝ? ተከፈተ በሩ። ስለዚህ ሰይጣን እጁን በእኔ ላይ መዘርጋት ቻለ። ነፍሴን መውሰድ አልተፈቀደለትም፣ ለመውሰድ ግን ዝግጁ ነበር። ለዚህ ነበር ድልድይ ያመጣብኝ። ለዚህ ነበር ሲገለብጠው የነበር መኪናው። እግዚአብሔር ግን ጠበቀኝ። ውስጤ ግን ያለቅስ ነበር። እንዴት ነበር? እግዚአብሔር ሆይ በቃ ጌታ ኢየሱስ ናፈቀኝ እለዋለሁ፣ በአፌ ግን ልለው አልችልም። ዛሬ የምትጠሩትን ኢየሱስን መጥራት የቻልነው ደሙ ስለሸፈነ ብቻ፣ ጥበቃ ስለተገኘ ዝም ብሎ መጥራት አይቻልም። እኔ እዛም ጊዜ አይቻልም። ጌታ ኢየሱስ ብዬ ልጠራው ስፈልግ ማለት አልችልም፣ በአፌ መጥራት አልችልም። ነገር ግን በሆዴ ውስጥ አለቅሳለሁ። እግዚአብሔር ሆይ በመንፈሴ ግን እንደዚህ መለከት ነበረ። ራሴን እንደዚህ ቆሜ ሁለት እግሮቼና ሁለት እጆቼ በምሰሶ ላይ እንደዚህ ተጣርቀው ታስሬ ቆሜ አልመለከት ነበረ። መንፈሴ ይመለከት ነበረ። ይሄን ብቻ አይነበረ። ስለዚህ ሁልጊዜ መኪና እየነዳሁኝ አለቅሳለሁ፣ እንባዬ ይፈሳል። ጌታን ውስጤ ይፈልገዋል። ልክ የዮናስ ታይም ማለት ነው። ነገር ግን ጨለማ ነበር ወገኖች። ከዛ ልክ በአመቱ እንደዚህ አረጋ አስፈልገችኝ። በጓደኞች ሰናይትን ፈልጉ ስትላቸው ሰናይትን አትመጣም ቸርች አይተናት አናውቅም አሏት። ሰው ሞቶ አንድ ትልቅ ሰው ለቅሶ ሄድኩ። እዛ ላይ ስታገኘኝ በጣም መሰራት። ሰናይት አለችኝ ፈልግሻለሁ ራት እንድንበላ አለች። እንደው መቼም ውለታ ስላላት እህቴ ኬንያ ተቀምጣ በባንኳ ገንዘብ እየላኩኝ ለእህቴ ተሰጥልኝ ስለነበረ እሺ አልኩኝ እንጂ ከማንም ቤቴ ጋር አልገናኝም። በሙሉ በሬን ዘግቻለሁ። በማክበር ያንን እሺ አልኳት። ፊት ለፊቴ ቁጭ ብላ እንደዚህ አለች፣ እግዚአብሔር ይወድሻል አለችኝ። እንዴት እንደታዘብኳት ምን አስማሻት ያልኩት ነው የምነግራችሁ። እዛ ሰዓት ላይ እኔ ከሴት ጋር እየኖርኩ ነበር። ካሉ በሊታት እግዚአብሔር ምን አይነት አምላክ እንደሆነ እኔ ከሴት ጋር ነበርኩኝ። ስለዚህ መጣ እሷ ከኬንያ መጣ። አሜሪካን ውስጥ ዲሲ ውስጥ ሰዎች መላክ አጥቶት እግዚአብሔር ከኬንያ የመጣች ሴት ልኮ እወድሻለሁ አለኝ። ታዘቢያት ዝም አልኩ። አንዳንድ ነገሮች ነገረችኝ፣ ያሳያትን ሰማሁ። እንደው ብቻ ታዘቢያት አክብሬያት ግን ሐሙስ ቀን ኮንፈረንስ አለና ነይ አደራሽን ብላ ትልቁ ቸርች ጋብዛኝ ሄድኩና ቁጭ አልኩ። መቼም እግዚአብሔር እንደው እንዳይታዘበኝ ወደ መካከል ቁጭ አልኩ። ከዛ በኋላ መልእክቱ ሰባኪ ሲሰብክ ሲጨርስ ጸሎት የምትፈልጉ ውጡ ሲባል እንደው እግዚአብሔር እንዳይታዘበኝ ቤቱ ድረስ ደርሼ ሳይጸለይልኝ እንዳልወጣ ብዬ ወጣሁ። የሚጸልዩት ፓስተር ሃምፍሬ፣ ፓስተር ሰይፉ እና ኮኮብ ፓስተር ኮኮብ የሚባል ሰው ነበሩ። ፓስተር ኮኮብ የሚሉት ሰውዬ የመጀመሪያው ወዛቸው ሲመጣ ፓስተር ሰይፉ አስተዋውቆት ገና መቆሙ ነው። አይቼው አላውቅም። አሁን ተሰለፉ ተብለን እንደቆሜ ስጠብቅ ፓስተር ኮኮብ የሚሉት ጋር ደረሰ። ወርድ ባይ ወርድ ቃሉ ሳይቀየር እግዚአብሔር ይወድሻል፣ እግዚአብሔር አመስግኙ፣ የእንጀራ ልጅ የለውም ማለት ተነገርኩኝ። ልክ ከሱ አፍ ቃሉ ሲወጣ ግን የእውነት እንደዚህ ወደኋላ ተንገዳገድኩኝ። በቃ ማመን አቃተኝ። እግዚአብሔር ጌይ ሴት ሌስቢያን ሴት ከሴት
ሴት ጋር ራይት ነው ጨለማ ውስጥ ያለች ሴት እወድሻለሁ ይላል ማመን አቃተኝ። ሐሙስ አለቀ፣ ዓርብ አለቀ፣ ቅዳሜ አለቀ፣ እሑድ ቀን ለመጨረሻ ሰብሰባችሁ ስብሰባው መካከል እዛ ጋር ተቀምጫለሁ መካከል ላይ እግዚአብሔር እንደዚህ አለ አገልጋዮች ይውጡና ባርክልኝ አለው ፓስተር ሰይፉ በሙሉ ወጡ ተባለ። የዲሲ ቸርች እንደዚህ ትልቅ ነው። በሙሉ ወጡና ተደረደሩ። ወዱ ነው ይሄ አልቆ በዚህ ቆሙ። እኔ እሳቁት ብዬ ነበር። እንደዚህ አልኩት እግዚአብሔር ይህ ጎንበስ ብዬ መሬቱ ላይ እግዚአብሔር ሆይ አልኩት ድሮ እኮ እኔም አገልጋይ ነበርኩ አልኩት። እግዚአብሔር ይሰማል፣ እግዚአብሔር ያያል፣ ውድቀታችንን ያያል፣ እንዴት አድርጎ እንደሚያነሳን ያያል። ስለዚህ ምን አረገ ፓስተር ሰይፉ ሰዎች ሁሉ ወጥተው ሊጸልይላቸው ፑልፒቱ ላይ እንደቆመ ነው። የኤምፓየር የኔ ጓደኞች ናቸው አብዛኞቹ ከኋላው ቆመዋል። ሰናይት ነይ ውጪ ይላል። ሰናይት ሲባል ረጅም ጊዜ ስላላዩኝ 5 ዓመት እነዚህ ሞቹ አያውቁኝም። እሱ ግን ሰናይት ሲሉ ነይ ውጪ ያለኝ ስለሚያውቀኝ ወጣሁ። መንገዱ ልቀቁላት አለ። ለቀቁልኝ። እዚህ ጋር ደረስኩ። እግዚአብሔር እንደዚህ ይሻላል። እዚህ ጋር የቆምኩት ዝም ብዬ አይደለም። እግዚአብሔር እንደዚህ አለ ይህን እዚህ ጋር ቆምላችኋለሁ። ዋሽንግተን ዲሲ ውስጥ እዚህ ጋር እንዳለ ተውላችኋለሁ። መተውበት ምክንያት አለ። ዋሽንግተን ዲሲ ውስጥ በሄድኩኝ ጊዜ 1 ዓመት ጌታን ጠብቄው በቃ የጌታ እጅ መምጣት መፎስ ስላልሆነልኝ ያደረኩት ምንድነው ጥዬ ሄድኩ። እንዳልኳችሁ ጥዬ ሲሄድ ጓደኞች ነበሩ። ጓደኞቼ ጥቁሮች ናቸው፣ ነጮች ናቸው፣ ኢትዮጵያኖች ናቸው፣ አረቦች ናቸው፣ ሶማሌዎች ናቸው፣ የተለያየ ዜጎች ናቸው። ስለዚህ ክለብ ጨፍረን እናመሽና ወይናትና ተሰብስበን መጥተን እንደዚህ ክብ ሰርተን እናወራለን። ከኔ በቀር ሰሙኛላችሁ፣ ከኔ በቀር እኔ ጌታ ጋር ሰምቼ ስለመጣሁ ህሊናዬ ተጠብቆ ገና ዲፕሬሽን ውስጥ አልገባሁም። ከኔ በቀር እዛ ቁጭ ያሉ ሰዎች ጋር ስናወራ እንዴት ነው ስለ የራሳቸው ሲያወሩ እያንዳንዱ ሰው የዲፕሬሽን ኪኒን ይወስዳል። ጌይነቱን ወዶ ጌይ የሆነ ሰው የለም። እያንዳንዱ ሰው ስላችሁ አይሚነት እኔ በሙሉ ጓደኞቼ ነጮቹ ጥቁሮቹ ሁሉም ኪኒን ይወስዳሉ። ሁሉም እንደዚህ ይላል። ወንዱ ተነስቶ እንደዚህ ይላል እንደው በቃ እኔ ምን ነው ይላል እንደው ወንድ ሆኜ እንደው ወንድ ሆንኩ ነው ወንድ ሆንኩ ልጅ በኖረኝ ቤተሰብ በኖረኝ ሚስት በኖረኝ ብሎ ይመኛል። እግዚአብሔር ቁጭ ብዬ ልክ እንደ ኢንተርቪው እርስ በርሳችን ስናወራ እንድንሰማ ያደርገኛል። ለካ በዛሬ የሰማሁበት ምክንያት ለዚህ ለምሰራው ስራ እንዲገባኝ ነው። ስለዚህ እያንዳንዳቸው በምሰማበት ጊዜ እያንዳንዳቸው ሀዘንተኞች ናቸው፣ ጭንቀተኞች ናቸው። እንዴት አድርገው ከመከራ እንደሚወጡ አያውቁም። እኔ ግን ልክ እንደገባው ሰሞን ስለሆነ በቃ እንደዚህ ነው በቃ ላይክ ፈን ነው ለኔ ጆክ ነው። ግን ትንሽ ስቆይ እዛ ያለው በሽታ እኔም ጋር መጣ። ልክ ቅድም እንደነገርኳችሁ በዲፕሬሽን ያስከትለኝ አሁን ጌታ ልክ ፓስተር ሰይፉ እዚህ ጋር ቆሞ እኔ እዚህ ጋር እንዳለሁኝ እንደዚህ ያለ ልጅ ሆያል የገባሽበትን አውቃለሁ፣ የወጣሽበትን አውቃለሁ። ሌዝቢያን ሆነሽ አይቼሻለሁ፣ ባይሴክሹዋል ሆነሽ አይቼሻለሁ፣ ማስተርቤሽንን አይቻለሁ፣ እርኩሰቱን አይቻለሁ፣ ኦራል ሴክሱን አይቻለሁ፣ ኢትዮጵያ ውስጥ የተደረገብሽን በልጅነትሽ አይቻለሁ፣ አሁንም ይሄም አይቻለሁ ማለት ነው። እኔ ትርጉም ሁሉንም አይቻለሁ፣ ድብልቅልቅ ያለው ሕይወትሽን አይቻለሁ። በመጨረሻ እዚህ ጋር የደረስሽበትን ምክንያት ሁሉ አይቻለሁ። ነገር ግን አለኝ እግዚአብሔር በውስጥሽ የምትነጋገሪውን ሰምቻለሁ። አምላካችን ውስጥ የውጭው ላይ አይደለም የውስጡን ሰምቼሻለሁ። ያልሽውን ሰምቻለሁ። አንድ የሚቆጨኝ ነገር ነበረ፣ ሁል ጊዜ ማለቅስበት ጌታ ሆይ ይለዋል። ሺካጎ ሄጄ አይ ቲንክ 88 ላይ መሰለኝ ኃይለኛ እግዚአብሔር መንፈስ በላይ ላይ ወድቆ ስነሳ እግዚአብሔር መንፈስ ገብቶብኝ ተነሳ። 2 ሰው ሆኜ የተነሳ በጣም የተለወጠች ሴትዮ ሆኜ የተነሳ ነገሬ ሁሉ በቃ መንፈሳዊ ሴት መንፈሳዊነት አሁን ይገባኛል ሆኜ የተነሳ ያቺን ሴት
መመላለስ ጀመርኩኝ። ነገር ግን ከዕለታት አንድ ቀን በቤተ ክርስቲያን ውስጥ ረብሻ ተነሳ። እግዚአብሔር ረብሻው ሳይነሳ በህልሜ የሚሆነውን ሁሉ እየነገረኝ ለሽማግሌዎች ስነግር ቆየሁኝ። መጨረሻ ላይ ምን አለኝ? ልጄ ዝም በይ አለኝ። አቤት እግዚአብሔር ዝም በሉ ሲላችሁ ዝም ብንል እንዴት ጥሩ ነው! እንዴት ዝም ብዬ ከወጡ በኋላ ከተከፈለ በኋላ ቤተ ክርስቲያኑ እገሌ ነው ያጠፋሁት፣ እግዚአብሔር ዝም በይ ሲል፣ እገሌ ናት ያጠፋችሁ፣ እግዚአብሔር ዝም በይ ሲል፣ ያ በላይ ላይ የነበረ እግዚአብሔር ክብር ከላይ ላይ ተነስቶ ሄደ። ሁል ለጊዜ የሚቆጨኝ ወየው ያ የመንፈስ ቅዱስ ያንተ ክብር ምን ነው የነገረኝ ሰው ቢሆን መንፈስ ቅዱስ ነው ያለኝ ሰው ቢሆን በደንብ ይዘህ ነበር እያልኩ ቆጭ ነበር። ስለዚህ ጌታ እንደዚህ ያለ ፓስተር ሰይፉ ይዛ ቆሟል። በውስጥሽ የምትነጋገሪው ሰምቻለሁ። ያ መንፈስ በውስጥ የነበረው እያልሽ ትጸጸቻለሽ። እሱን በሁለት እጥፍ መልሰዋል። አሜን። መልሼ ወደዛ ህዝብ እልክሻለሁ፣ ወደ ጌዮቹ፣ ወደ ሌዝቢያኖቹ፣ ሰው ወደ ጠላቸው። ሰማችኋቸው ልጆቹ ሲናገሩ? አብዛኛው ሰው ወደ ጌይነት ውስጥ እኔ ራሴ ልጠይቃችሁ፣ በኔ ህይወት ልጠይቃችሁ፣ ወደጄ ነው ያቺ ሴት እንድትስመኝ ያደረኩት? ወደጄ ነው ያቺ ሴት እንድትተሻሸኝ ያደረኩት? ምን አውቃለሁ? እኔ ልጅ እኮ ነኝ። እናትና አባት ፕሮቴክሽን የሚከላከልልኝ የሚደብቀኝ ስላላገኘው ወይም ሞግዚት ስላላገኘው ተገለጥኩ። እነዚህ ወንዶች ልጆች ያሏችሁ ለሴት ሰማችኋቸው? አንዱ ይሄን ከተናገረ በኋላ ተገደለ። ከባድ መንፈስ ነው፣ ይዋጋል። ቀልድና ጨዋታ የለም። ነገር ግን እኔ የመጣሁት ልቀልድና ልጫወት አይደለም። ጌታ በግድ አላለኝ። ጌታን ግን እንደዚህ ያልኩት፣ ጌታ ወይ ያልኩት፣ ነፃ ወጣኝ። አሁን ገባኝ። ብዙ ዓመት እንደተከተልከኝ ገባኝ። እንደ ማልከኝ ይቅርታ እንዳረክልኝ ገባኝ። እኔ እግዚአብሔር ሰውን አያዋርድም። ባይዘወይ ጌይ ሆናችሁ በጓዳችሁ ንስሐ ገብታችሁ በጓዳ መጨረስ ይቻላል። እግዚአብሔር ግን እኔ ግን እግዚአብሔር እንደዚህ ያልኩት፣ ጌታ ሆይ ያልኩት፣ ወድጄና ፈቅጄ በሕዝብ ፊት እኔን እያዋረድኩኝ አንተ በሞትና በቀበር ውስጥ ያሉትን በጨለማና በሰንሰለት ያሉትን እኔ ሕይወት እንድታወጣ ፈቅድልሃል ባልኩት። ስለዚህ ከኔ ፍቃድ የተነሳ እግዚአብሔር ከ2001 ዓመተ ምህረት ጀምሮ በፈረንጅ አቆጣጠር ነፃ ካወጣኝ በኋላ እየወደቅኩ እየተነሳሁ እያስተማረኝ፣ ቀላል ነገር አይደለም። ልጁ ሲናገር ሰማችሁት? አዎ ቀላል ነገር አይደለም። ብዙ አይነት ነገር እግዚአብሔር አሰለጠነኝ። 3 አይነት ቶፕ የሆኑ ነገሮች አሰለጠነኝ። አንደኛ በራስ ያለ ጦርነት ነው፣ በስጋዬ በራሴ ፈቃድ ውስጥ ያለ የኔ ስሜት የኔ አትራክሽን ነው። ሁለተኛው ሰይጣን የሚልከውን ፍላጻ አስተማረ። ስለ ፍላጻ አላውቅም ነበር። አገልግዬ ነፃ ካወጣኝ በኋላ እግዚአብሔር ይመስገን ነፃ ወጥቻለሁ ብዬ አዋጅ ሳውጅ ከትንሽ አገልግሎት በኋላ ፍላጻ ተላከብኝ። ስለ ፍላጻ ስለማላውቅ ብዬ ወደቅኩ። እግዚአብሔር ግን ተምሬ ከጨረስኩኝ በኋላ ከወጣው በኋላ እሳት ውስጥ ነው የገባሁት። ባለፈው የልጆች ትምህርት ቤት ነበርኩኝ። ይሄኛው ግን እሳት ነበር፣ የሚያቃጥል እሳት። ሰዎች ምን እንዳያደርገኝ እግዚአብሔር ይሲ ቅድም ፈልጌ ወድጄ ደስ ብሎኝ አትራክት አድርገውኝ ሴቶች ወንዶች ብዬ ተከትዬ ሄጄ ነበር። አሁን ግን ፍላጻው ከተላከብኝ በኋላ ፈልጌ አይደለም አልፈልግም ስል የሚጎትት እምቢ ስል የሚስብ ኃይለኛ የሆነ የመንፈስ ቀመር ተላከብኝ። ስለዚህ መንፈሱ መቋቋም አልቻልኩም። እሳት ውስጥ ገብቼ እግዚአብሔር በእሳት ውስጥ ያሉት ሰይጣን እንዴት እንዳሰራቸውና ቀመራቸው እንዴት ኃይለኛ እንደሆነ እንረዳ አደረገኝ። አንዳንዶቻችሁ አይገባችሁም። ምክንያቱም የእግዚአብሔር ጥበቃ በጣም ኃይለኛ ስለሆነ በልጆቹ ላይ ህዝቡ አይረዳው። የሚገባው እሳት ውስጥ የገባ ሰዎች። ሶስተኛ እግዚአብሔር ካስጠነቀቀኝ ነገር አንዱ ወደዚህ ሀገር ውስጥ መጣት የነገረኝ ይህንን ነው። ሶስተኛ የተማርኩበትን ትምህርት ልንገራችሁ። ብላክ
ብላክሜል መደረግ ኦኬ እናንተ እኔ አልፈለኳትም ከእህቴ ጋር ያለኝ ንጹህ ነው ነገር ግን ብላክሜል ያላደረኩትን አደረገች ተብዬ ሲነገር ከዛ በኋላ አሁን አልናገረው ወደፊት በየስቴጁ ላይ ግን ያኛው ምን እንደሆነ እናገራለሁ ይሄኛው ምን እንደሆነ እናገራለሁ ብላክሜል መደረግንም እግዚአብሔር አስተማረ ለምን አሰራችሁ እዚህ ለመጨረሻው ዘመን ለሞጣበት ስራ ነው ወገኖቼ የታሰራችሁ ሰዎች ቀላል ነው በጌዎችና በሌዝቢያኖች ላይ በባይሴክሹዋሉና በትራንስጀንደሩ ላይ መናገር ለምን የእግዚአብሔር ቃል ላይ ስለተጻፈ ሮሜ ላይ ጳውሎስ ተናግሮ ሲጨርስ በሚቀጥለው ገጽ ላይ ይመጣና አንተው ፈራጁ አይደል አንተው ፈራጁ ሌላ አይነት ኃጢአት የምታደርግ ከሆነ ምን ነው የሚለው ምን ነው ልዩነት የለውም ማለት ነው ስለዚህ ወገኖች እኔ ከጌነት ውስጥ ወጣ ከነበረው ጨለማ ውስጥ ወጣ ስሙ ይባረክ ምን አይነት ጨለማ ነው የያዛችሁ ምንድነው ጨለማው ዝሙት አንዳንዶቻችሁ ሚስቶቻችሁ ባሎቻችሁ አልጋ ላይ አብራችሁ ተኝታችሁ አብራችሁ መገናኘታችሁ ብሎክ ተደርጋችኋል ይሄን እንኳን አታውቁ ሚስቴን ለምን ጠላለሁ ባሌን ለምን አመጠጋት አቃተኝ ትላላችሁ እናንተ አይደላችሁ መናፍስታዊ አሰራር አለ የዝሙት አሰራር የርኩሰት አሰራር የአመፅ አሰራር እግዚአብሔር ይህን ይሰብራል አንዳንዶቻችሁ ባሎቻችሁ ሚስቶቻችሁን አስተኝታችሁ ፖርኖግራፊ ላይ ናችሁ በስልክ ከሴት ጋር ከወንድ ጋር ወሬ ላይ ናችሁ በኢንተርኔት ቻት ታደርጋላችሁ ይሄ የዘመኑ ኃጢአት ይመስላል አዎ የዘመኑ ነው ነገር ግን ወደ ኋላ ወሰዳችሁ እኔ በልጅነቴ በኦራል ሴክስ የተገናኙ ሰዎች ስንት ዓመታቸው ነው አሁን ማለት ነው ከ50 በላይ ሆናቸው ስለዚህ ኦራል ሴክስ ድሮ አለ ምንድነው ድብብቆሹ ገብቷችኋል አዲስ ነገር አይደለም ድሮ እኮ ነው አናል ሴክስ ያለው ድብብቆሽ የለም ድሮ በኔ ልጅነት ውስጥ እንዲህ አይነት ነገር ያደረጉ ሰዎች ካሉ በዛ ዘመን ያደረጉ ሰዎች ልዩነቱ ምንድነው ይሄኛው ዘመን ፊልም ላይ መጣላችሁ በመጻጻፍ በመደዋወል ሆነ ያኛው ግን በሰፈር ያለውን ትንሽ ልጅ እየጎተቱ በአካባቢ ያሉት ልጆች እየጎተቱ ስለዚህ ወገኖቼ ምንድነው የታሰራችሁበት ገመድ ኢየሱስ ክርስቶስ ይፈታዋል የማይፈታ ገመድ የለም ዝሙት ብቻ እኮ አይደለም ገመድ ምላሳችሁ አልገዛ ያላችሁ ሰዎች ውሸት የሚያስቸግራችሁ ሰዎች ሌብነት የሚያስቸግራችሁ ሰዎች ተንኮል አመጽ ልባችሁ ከቅንነት የራቀ ሰዎች ዛሬ ማለዳ እግዚአብሔር ሲያስተምረን ነበር ወገኖች እግዚአብሔር እንደሆነ ፍርዱ አንድ ነው ኃጢአትን መመዘኛ ላይ ያቆምናል አንድ ዘጠኙን አክብረህ አንዷን ብታጎድል ያው ነው አትልፋ ኤኒዌይ በጸጋ ነው የምንጸድቀው እንጂ በስራ አይደለም ነገር ግን ከእግዚአብሔር ጋር ከመንፈስ ቅዱስ ጋር ባለን ህብረት ጌታን ዕለት ዕለት ለመጸዳት እኔ በቆሸሽኩበት ዘመን በረከስኩበት ዘመን እንደፈለኩ በኖርኩበት ዘመን መሐሪ ስለሆነ እንደ በግ አይዞሽ ልጄ እያለ ዝም ብሎ ይቆጥተኛል እንደ አብሬው እንዲሄድ ብቻ እንዳጠፋ ብቻ አሁን እናቅም ያን አይደለም አሁን ግን እንዴት እንደሚሄድ ልንገራችሁ እንደተወደደች ሴት ልጅ ጌታ ከኔ ጋር እንደሆነ አውቃለሁ ድሮ አንድ ነገር ለምን እንደው እግዚአብሔር እንደው ተረፌ መንግስተ ሰማይ ነው በዋጋ ገብቼ ኖ ያው በክብር ማውጣት አሜን ክብር የሚያስገባኝ ማገልገያ አይደለም ኢየሱስ ክርስቶስ የከፈለልኝ የልጅነት መብት ነው እንደገና ለአክሊል እየተዘጋጀ ሽልማት ወገኖቼ እኔ ነፍሳትን ልነጥቅ መጥቻለሁ ነፍሳትን ከጨለማ ላውጣ
ክርስቲያን ሰማችሁት? ያ ልጅ ያለው ለቤተ ክርስቲያን የተናገረው ቤተ ክርስቲያን መሪዎች፣ የሃይማኖት መሪዎች ግድና ግድ አለባችሁ አለ። መሪዎች ማለት የግዴታ ባለስልጣኖች መሆን የለባቸው። ይህን ቤተ ክርስቲያን እግዚአብሔር ይባርክ። ደፍረው ጨክነው የመጀመሪያውን ጥይት ደረታቸው ላይ ወሰዱት። ብዙ ቤተ ክርስቲያን እኔ ስመጣ የተነገረኝ ልንገራችሁ። በእውነት እግዚአብሔር ፊት እውነት ይናገራል። ጸሎት ለመጸለይ እግዚአብሔርን ፊቱን ለመፈለግ ነበር የመጣሁት። ወዴት እንደሚመራኝ ሂጂኒ ያለኝ መጣሁ። ዝም ብዬ መጣ። ከመምጣቴ በፊት ጃንዋሪ ላይ እግዚአብሔር በመንፈስ ኢትዮጵያ ይዞ ይመጣ። ገባችኋል? በመንፈስ መንፈሳዊያን። ስለዚህ አይኔ ብርሃኑን እንዲያደረገ አተነፋፈስ ደግሞ እንዲገባኝ ነገሮችን አረገ። ሩቅ ዓመት ስለቆየው ነገሮችን እንደዚህ ማድረግ ፈለገ። ወይ ስመጣ በብዙ የእግዚአብሔር መምጣት ነው የመጣሁት። በማወቅ በእውቀት ገብቶኝ ነው የመጣሁት። ግን እንደመጣው መጠበቅ እንዳለብኝ ገብቶኝ ስለነበረ ብዙ የጸሎት ሊስት ተሰጥቶኝ ነበር። እህትን እየዋ እንደው ከእናንተ ጋር እየጸለይኩ እግዚአብሔር ነበር እስኪ ቆይን እንትን ማን እሺ እናጠናለን። ምን እንደመሰለኝ ታውቃላችሁ? እንትን የመጣው መሰለኝ እንዴ ጌታ ሆይ ያልኩት ጥናቱ ምንድን ነው? እኔ ኢትዮጵያ ውስጥ ስትጸልዩ እኮ ቆይታችኋል። እግዚአብሔር ጃንዋሪ ላይ እንደዚህ አለ። በኢትዮጵያ ውስጥ ያለውን የጌይ መንፈስ አለ። በኢትዮጵያ ውስጥ ያለው የጌይ መንፈስ አለ። በጣም ወፍሮና ሰብቶ ማንም ነክቶት ስለማያውቅ ቀንዱን ወደ ታች ከቷል አለ። እኔ አለ ቀንዱን መጀመሪያ ወደ ላይ አወጣው። ከዛ በኋላ አለ የሚጸልዩ ሰዎች አስነሳና ቀንዱን አሰብራለሁ አለ። ከዛ በኋላ አንቺ ትገቢያለሽ አለ። ምን ማለት ነው? ትርጉሙን ልንገራችሁ። ይሄንን ነገር ወደ ጃንዋሪ ፌብሩዋሪ አካባቢ ነው እግዚአብሔር የተናገረው። ጁን ላይ ኦባማ ይመጣል ሲባል ተነቃነቃችሁ። በጠቅላላ ምን አደረገ? ልክ ኦባማ ይመጣ ሲል ወይ ጌዎች ይመጡብን ማለት እግዚአብሔር አወጣዋል አይደል ያለው? አወጣ። ከዛ በኋላ ቤተ ክርስቲያን አለች። ያኔ እግዚአብሔር ምን አደረገ? እንድትሰብር አደረጋት። ከዛ በኋላ እኔን ሴፕቴምበር ላይ እንድገባ አደረገ። እነዚህ የሚገባቸው ነበር እኮ አንቺ ትናሽ ሴትሽ እንሸፍንሻለን፣ አይዞሽ፣ እንደብቅሻለን፣ እንጸልያለን፣ ጌታ ቢኖርሽን እናያለን ነው ቢሉ የሚገባው ኢንተርቪው። ከዛ ጌታ ሆይ ፈራሁ እንዴት አድርጌ ነው እንደዚህ አይነት ሁኔታ ማገልገል? ይሄንን ካልኩኝ በኋላ አንድ ጥያቄ ጠየቁት። እግዚአብሔር ሆይ አልኩት፣ ከታላላቅ አባቶች መሃል በብዙ ነቢያት ተናግሮኛል። በብዙዎቹ ነቢያቶች ከኔ ኮንፈርሜሽን ቀጥሮ ነው ነቢያት የሚመጣው። ይህንን አምናለሁ። እግዚአብሔር ለኔ ነገረኝ ነው ለነሱ ቢነግረው ብዙዎቹ ነግረውኛል። ግን እግዚአብሔር እንደዚህ አልኩት፣ በብዙ ነቢያት ነግረኛል፣ ነገር ግን ከአባቶች መሃል እባክህ በአንዳቸው ተናገረኝ አልኩት፣ በማውቃቸው። ስለዚህ ፓስተር ዳንኤል መኮንን ጋር ቀጠሮ ነበር። የነሱ ቢሮ ሄድኩኝ። ከዛ ፓስተርን ነገርኩት፣ እግዚአብሔር ልኮኝ ኢትዮጵያ መጣሁ። ፓስተር የሚያውቀኝ ወገኖቼ እንደው በየሄደበት ኮንፍራንስ እጁን በኔ ላይ ሲጭን ነው የሚያውቀኝ። የመጨረሻ አስቸጋሪ ልጆች ከሚባሉ እማያልቅ በቃ የሚያሰለቻችሁ ሰው የለም። ልጅ ቢኖራችሁ ሁልጊዜ ስራው ቢሆን አትመሽኩ። በቃ ለፓስተር ዳንኤል እኔ እንደዛ አይነት ልጅ ነኝ። ለእሱ የመጨረሻ ከባድ እንደሚሆንበት እርግጠኛ ነኝ። ሄጄ ስነግረው ሰማ። ከዛ በኋላ እንበርከክ አለ። ተንበረከከ በእግዚአብሔር ፊት። እኔም ተንበረከኩ። እግዚአብሔር ጨርሶ ሲነሳ እንደዚህ ያለ እናመስግናል፣ አመሰግናል። ከዛ በኋላ እግዚአብሔር አለ ያመጣሁሽ ለሁለት ምክንያት ይለኛል። አንዱ በቤቴ ውስጥ ለጠፉት ለመመለስ፣ ለተደበቁት እንደኔ አይነት ኳየሩም ውስጥ አገልግሎቱም ውስጥ ጉባኤውም ውስጥ ስቴጁም ላይ የተባለ ከውስጥ ለጠፉት ልጆቼ አንዱ ለነሱ ነው። ሁለተኛው ደግሞ ውጭ ያሉትን ወደ እኔ እንድታመጭ ነው። አይዞሽ እኔ ከአንቺ ጋር ነኝ። ያዘጋጀሁት ግሩፕ አለ፣ ትገቢያለሽ። ያዘጋጀሁት እያደረግን የመጣሁትም የነበረው እግዚአብሔር ይባርካቸው። ምስክርነቴን ከሰሙ በኋላ እግዚአብሔር በራቸው ልባቸው እነዚህ መሪዎች በሙሉ ከፈቱ። 4 ወር ሙሉ አብሬያቸው እንጸልይ የማያውቁኝ እነዚህ ቴሶፊ ጋሽ ቤተም ዘሩዬ ልጅ ነው፣ ፓስተር ዘሩ ልጅ ነው በዛ ጊዜ። እነሱ በልጅን መብዛ ሽካጎ ነው የሚያውቁኝ። በቃ ምንድን ነው የወሰዱት? ሪስክ ወሰዱ በላይፋቸው እና የሰማሁት
እነሱ ከማግኘቴ በፊት አወራው እንዲህ አሉ ይሄ ጉዳይ እንደው ስቴጅ ላይ የትኛዋ ቤተክርስቲያን እንደምትከፍት አናውቅም እንዴ ተባልኩት እኔ ግን እንደዚህ አልኳቸው የራከኝን አውቀዋለሁ ቤተክርስቲያን በሙሉ አንሰጥም ቢሉ ዓለማውያን ስቴጅ ከፍቶ እግዚአብሔር ስራውን ይሰራል አሜን አንድ ሁለተኛ ደግሞ ፓስተሮቹ ምናምን ስራቸው ሌሎች ናቸው ጉልበት የላቸው በቃ እንትን የላቸው ወኔ የላቸው በጌታ ላይ አዘን ማስራት ዳንኤል አምላክ ነው ስለዚህ ጌታን አንድ ቀን ወደ መንገድ ሲሄድ እንደዚህ ያልኩት ጌታ የነ ዳንኤል አምላክ የነ ኢሳያስ አምላክ እኔ ግል አምላኬ ነኝ እኔ አልደባለቅም ከመሪዎች ጋር አልደባለቅም ከግለሰቦች ጋር አልደባለቅም ከማንም ጋር አልደባለቅም ግን አምናለሁ እነ ዳንኤል አደረጉ እንደተባለላቸው ሰናይት አደረገላት ይባላል እንጂ ያልሞትም አልኩኝ ወሰኑ እግዚአብሔር ሲወስን በውሳኔ መካከል እዚህ ባሪያዎችን አገናኘኝ አብረው ቆመው ጸልየው ጨክነው መሀል ላይ ሞተው ተነስቶ አለፉ ተሻገሩት እግዚአብሔር ረዳቸው ወገኖቼ እግዚአብሔር ትልቅ ነው የፈለጋችሁትን አይነት ኃጢአት የታሰራችሁበትን እናንተ ናችሁ የምታውቁት የፈለጋችሁትን ኃጢአቱ ማነጋገር የሚችል አምላክ ከኛ ጋር አሜን መፍታት የሚችል እግዚአብሔር ከኛ ጋር አሜን እኔ ጸልይላችኋለሁ መጸልይላችሁ በእኔ ውስጥ ያለው የእግዚአብሔር መንፈስ እኔ የፈታ የእግዚአብሔር መንፈስ አላዛርን ከሞት ያስነሳ የእግዚአብሔር መንፈስ እንደሚያስነሳችሁ ስለማውቅ አሜን አሜን እየተጎተታችሁ መጣችሁ እየተጎተታችሁ አትሄዱ አንክሳችሁ መጣችሁ አንክሳችሁ አትሄዱ ፈውሳችሁ ለመቀበል ሬዲ ናችሁ የታሰራችሁ ካላችሁ ሬዲ ናችሁ ይፈታል አሜን አሜን ሁላችሁ ዝሙት ብቻ አይደለም ያሉት ሌዝቢያንነት ባይሴክሹዋልነት ምናምን ብቻ አይደለም ያሉት ወገኖቼ ሰውነታችሁ ይላችሁ ሴት ስታዩ የሚንቀሳቀስ ነገር አለ ያያት የተመኛት አመነዘረ አለቀባችሁ አናመልጥ የምናመልጠው በመቀደስ ውስጥ የሚቀድሰን ደግሞ እኔ ስለነሱ ራሴ ይቀድሳል ያለው ጌታ ራሱ ስለዚህ ወደ ኃይሉ እንምጣ እናምልጥ እስከ መቼ ድረስ ሰይጣን ያታልለናል እንጠቃቅሳለን እንሰማመካለን እንዘማመራለን ነገር ግን አልተፈወስንም ለውጥ ይጠበቅብናል እግዚአብሔር ፍጥረት የእግዚአብሔር ልጆች መገለጥ በናፍቆት ይጠባበቃል ምን አይነቶቹ ተፈተው ወጥተው ማውጣት የሚችሉት ምድርን ልናስፈውስ ሰውን ልናስፈውስ እንስሳውን ልናስፈውስ እኔ ትናንትና ቃል ሳነብ ምድር ያለች አዘነች የሚል ቃል እንዴት አሳዘነች ምድሪቱ ዋይ እኔ እናንተ ጋር ቆልፏል እውነት ነው ተዘጋጅታችኋል እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ነገር ማድረግ ካወቃችሁ እኔማ ጌታ ያለው አምላክስ ሃሌሉያ የሰው ሁሉ አባት አይደለም እንዴ ስለዚህ ሁላችንም የእግዚአብሔር ልጆች ነን እግዚአብሔር ደግሞ ፍቅር ነው ስለዚህ ጌታ ኢየሱስ ክርስቶስን በሕይወታችሁ ላይ አምላክና አባት ጌታና ፈጣሪ መሪ ኮምፓስ እንድታደርጉት ዛሬ ናቪጌተር እንዲሆናችሁ ጂፒኤስ እንዲሆናችሁ በዘመኑ ቋንቋ የምትፈልጉ ሰዎች እግዚአብሔር በግድ ማንን ማያስገድድ ብትወዱ ተከተሉኝ ያለ ብትወዱ ወደ ሰላም ኑ ብትወዱ ወደ ፍቅር ኑ ብትወዱ ቀንበሩን ለሚፈታው ጌታ ኑ ስለዚህ አሁን እጋብዛለሁ ሁለት አይነት ግብዣ ነው የምጋብዘው የመጀመሪያ የምጋብዘው ጌታ ኢየሱስ ክርስቶስ አምላክና አባት ጌታና ንጉሥ የሆነው ጌታ በሕይወቴ ላይ ጌታ አድርገዋለሁ አነግሰዋለሁ የምትሉ መጣችሁ እዚህ ጋር እግዚአብሔር ጋር ህብረት እንድታደርጉ እንድንጸልይላችሁ ነው
ሁለተኛው ምንም አይነት ነገር ይኑር በህይወት መፈታት ፈልጋለሁ እግዚአብሔር ቀመረኝ ሰናይታ ልጅ ቀመሮ ለሰበው ልጆቹ ባሉበት መንፈሱ አለ መንፈሱ ባለበት ፍቹ አለ የሰው ጣጣ ያስፈልጋል ከቅዱሱ መንፈስ የተነሳ የታሰሩ ይፈታሉ የተሰበሩ ይጠገናሉ ወደቁ ይነሳሉ ስለዚህ መፈታት የምትፈልጉ ሰዎች ኑ ወደዚህ ጸልያለሁ ለሁለታችሁ እኔም እግረ መንገዴን ወደ እግዚአብሔር ሐሳብ ወደ አዲሱ ወጫ ይወጣል ስለዚህ ኢየሱስ ክርስቶስ ይባርካችሁ ሁለታችሁም ጋብዣለሁ የወደደ ወደፊት ይምጣ ይጸልያል ተባረኩ አትፍሩ እግዚአብሔር